balaaleffannaa ni balaaleffannaa biyyi kun biyya seeraan bulu yoo ta'e biyya walaantummaan seeraa jiru yoo ta'e biyya walqixxummaan amantaa jiru yoo ta'e mootummaan dhimma kana hordofee mirga obboloowwan keenyaatii fi obboleettiiwwan keenya musliimoota Tigraay jiru haa kabachiisuu isiniin jedha. mirgi keenya haa kabajamu. mirgi keenya haa kabajamu። ውድ ወንድሞች እህቶች ዛሬ በታሪካዊቷ ምዕራብ ኦሮሚያ በወለጋ በመገኘትና በሺዎቹ በሚቆጠሩ ሙስሊም ወንድሞች እህቶች በተገኙበት ሆኜ እዛ ማደው በሰሜን በአገራችን ክልል ላይ በትግራይ ክልልና እንደዚሁም በአክሱም ከተማ ላይ በሙስሊሞች ላይ እየተደረገ ያለው አፈናና ጭቆና በጽኑ እኛ እናወግዛለን። በአገራችን ኢትዮጵያ የሕግ የበላይነት የተረጋገጠበት የሃይማኖት እኩልነት የተረጋገጠበት ሀገር ላይ ሰላት በጀማ እንዳይሰግዱ መስጊድ ተከልክለው ተሰብስበው በሚሰግዱበት ቦታ ላይ ደግሞ ሂደው ታላቁን የጁምዓ ሰላት በመስገድ ላይ ሳሉ በአላህ ቤት ላይ ሰዎች ሂደው እነሱን በማሸማቀቅ በመምታት በማባረር ቁርአንን በማቃጠልና ኢሰብአዊ ድርጊት በማድረግ በሙስሊም ወንድሞቻችንና እህቶቻችን ላይ የተደረገውን ኢሰብአዊ ድርጊትና እየተደረገ ያለውን ጭቆና እኛ የኢትዮጵያውያን ሙስሊሞች እናወግዛለን። ይሄንን ጉዳይ መንግስት ተከታትለው መንግስት የሕግ የበላይነትን ማስከበር የዜጋ ነጻነትን ማስከበር የሃይማኖት እኩልነትን ማስከበር ያለበትን ሕገ መንግስታዊ ግዴታ መንግስት መወጣት አለበት የሚለውን መልእክት አሳልፋለሁ።